የመሰረት ታደገ ሰዓት ላይ ደርሰናል። ለስለስ ለዘብ እምር በሚል ቃና የዛሬውን ዝግጅቱን እንዲያሰናርቶታል። ዝክረ ነገሮች የሚኖረው በትልቅና ዘመናዊ ከተማ ውስጥ ነው። ብቸኛ ነበር። የቅርብ ቤተሰብም አልነበረውም። ሁልጊዜም ውብ በሆነችው ከተማ ውስጥ ይዘዋወራል፣ ወክ ያደርጋል። ሕይወታቸውን በመረጡትና በመሰላቸው መንገድ የሚመሩትን ከተሜዎች ያስተውላል። እርስ በርስ ይጨዋወታሉ፣ ይሳሳቃሉ። በፍቅር ተደስተው የሚኖሩም በርካቶች ናቸው። ሌሎችን አስተውሎ የሚመለከተው ግን እሱ ብቻ ነበር። በምሽት ሰዓት በተለይም ከተማዋ ጸጥ ባለች ጊዜ ብዙ ሰዓት እየወሰደ ይዘዋወራል። ከተማዋ ደግሞ በተለይ በምሽት ውብና ብርሃናማ ናት። ስሜታዊና በቀላሉም ሊጎዳ የሚችል ተፈጥሮ ያለው ሰው ነው። ከእውነተኛ ነገሮች በተለየ ለራሱ ሐሳብ ይገዛል። ኑሮውንም በዚህ መልኩ ነው የሚመራው። በሕይወቱ ያጣው ነገር እንዳለ ግን ይሰማዋል። ፍቅርና ጓደኝነት። በውስጡ ያሳደገው ደስተኛ ያለመሆን ስሜት በሌሎች ላይም ያለ ይመስለዋል። የከተማዋ ጸጥታ ወደ እሱ ተጋብተዋል። ዓለም ባዶና ደስታ የራቃት ትመስለዋለች። አንዳንድ ጊዜ የምንኖርባትን ምድር በራሳችን ወርድና ቁመት እንለካለን። ከራሱ ጋር ይመካከራል። ነገሮችን በራሱ መንገድ ይረዳቸዋል። የሴት ልጅንም ፍቅር በዚህ መልኩ ነው የሚስለው። በአንድ ምሽት በከተማው ካናል አካባቢ እንደወትሮ ሁሉ እየተዘዋወረ ነው። አንድ ልጅ ብቻዋን አጥር ተደግፋ ታለቅሳለች። በሕይወቷ የጎደለ ነገር ያለ ይመስላል። ሊረዳት ቢፈልግም አይናፋርነቱ ደግሞ ተፈታተነው። ድንገት ግን አንድ ሰው ወደ ልጅቷ ተጠጋ። ፈርታው ስለነበር አጋጣሚውን ተጠቅሞ አጋዥ በመምሰል ቀረባት። ሰውየው ብዙም ሳያንገራግር ካጠገባቸው ዞር አለ። በዚህ መልኩ ነበር ናሲካን የተዋወቃት። መነጋገር ጀምረዋል። ቀስ በቀስም ነፃ ሆነው መጫወት ቻሉ። ብቸኛ እንደሆነች አጫወተችው። የምትኖረው ደግሞ ከዓይነ ስውር ሴት አያቷ ጋር ነበር። አያትየዋ ናሲካ ትታቸው እንዳትሄድ ይፈሩ ስለነበር እሷን ላለማጣት ማታ ማታ ልብሶቿን ከራሳቸው ልብስ ጋር ቀላቅለው ይደብቁባት ነበር። ይህን እያወራችለት ትስቅ ነበር። በፈገግታዋ ተማርኳል። በቃላቶቿ ውስጥ ስሜቷን ተረዳት። በአንድ ወቅት ታፈቅረው ስለነበረ ወጣትም ነገረችው። በተፈጥሮ የተረጋጋና ትሑት እንደሆነ ከአንድ ዓመት በኋላም እንደሚመለስ ቃል ገብቶላት እንደነበር በስሜት አጫወተችው። ለረጅም ጊዜ እንደጠበቀችውና እስካሁን ድረስ እንዳልተመለሰ አዝና ተናገረች። ነገር ግን አሁንም ተስፋዋ እንዳልተሟጠጠ የልቧን አወራች። ማንም ሰው በማያምነው በሕይወቱ ለመጀመሪያ ጊዜ መልካም ነገር ይሰማው ጀመር። ደጋግመው ለመገናኘት ተስማሙ። በተከታታይ ለ4 ምሽቶችም አብረው ነበሩ። በእነዚህ ውብ ምሽቶች ራሱን በደንብ አስተዋወቃት። ሕልመኛ እንደሆነና ከጋዱ እውነተኛ ዓለም ይልቅ በራሱ ሐሳብ ውስጥ የሚኖር ማንንም አፍቅሮ እንደማያውቁሉ ተረከላት። አዳመጠችው፣ ተረዳችውም። በእነዚህ ምሽቶች በሕይወቱ ያላገኘውን ደስታ ያየበት እንደሆነም ተሰማው። በፍቅር እንደወደቀ ከልቡ አመነ። አጋጣሚው አላፊ እንዳልሆነም ተረድቷል። ቀጣይነቱም እያጓጓው ነው። ሌላ ሰው እንደምትወድ ቢያቅም ምክንያትም ፈልጎ መሸሽን አልመረጠም። በአንድ ምሽት ከሱ እርዳታ እንደምትፈልግ ጠየቀችው። ለምታፈቅረው ሰው ደብዳቤ መጻፍ ትፈልጋለች። ምኞቷ ነበር። ልቡ ቢሰበርም እንደሚጽፍላት ግን ተስማማ። እውነተኛ ፍቅር አንዳንድ ጊዜ እየተጎዳም ቢሆን የምትወደውን ሰው መርዳት ነው።
ደብዳቤውን በመጻፍ ተባበራት። አብረውም ቆይታ አደረጉ። ደስ ብሏትም አመነችው። ፈገግታዋን እየሰጠች እጁን ይዛ ሲጫወቱ አመሹ። በዛ ምሽት የውስጡ ሕመም ሁሉ ተፈውሶ ነበር። በቀጣዩ ቀን በተለየ ሁኔታ እያየችው ነበር። ልጁ የማይመለስ ከሆነ ምናልባትም አንተን ላፈቅረው እችላለሁ። እነዚህ ቃላቶች ተስፋ ሆኑት። ስለ ወደፊት ሁሉ ማለም ጀምረዋል። ስለ ሞቀው የወደፊት ኑሯቸው እያሰበ ነው። አንድ ስለ መሆንም አልመዋል። የብቸኝነት ኑሮ አብቅቶላታል በማለት ላጤነቱ ላይ ሁሉ ተሳለቀ። በመጨረሻቸው የምሽት ቀን አንድ ላይ ነበሩ። ድንገት ግን እንግዳ ሰው ተከሰተ። እሱ ነበር። የምትጠብቀው ፍቅረኛዋ ነው። ነሲካ ከእጁ ውስጥ እጇን ነጥቃ ወደ ቀድሞ ፍቅረኛዋ እየሮጠች በደስታ ታለቅስ ነበር። ሁሉንም ነገር ረሳች። በቆመበት እንደ እንጨት ደርቆ ቀረ። በዝምታም ተዋጠ። ቃላቶቹን ሁሉ ማውጣት የሚችል አንደበት አልነበረውም። የተተወሰው ስሜት። ከቀናቶች በኋላ ደብዳቤ ጻፈችለት። ምስጋናና ይቅርታ ነበር። ትህትናውን ሁሌም እንደማትረሳ ይገልጻል። ደብዳቤውን ለብቻው ደጋግሞ አነበበ። እሷን መውቀስም ማማረርም አልፈለገም። ምክንያቱም ለአጭር ጊዜም ቢሆን ለ4 ብርሃናማ ምሽቶች ደስተኛ እንደነበር፣ በጓደኝነትም ቢሆን እንደምትወደውና ደስ የሚል ሕይወትም እንዳሳለፈ በውስጡ አክቶ መተመ። የአንድ አፍታ ደስታ ግን ለሕይወት ዘመናችን በቂ አይደለም? ራሱን ጠየቀ። ሁሉም የፍቅር ታሪክ በደስታ አይቋጭም። ትርጉም ያለው መልእክት ግን ይኖረዋል። ብቸኝነትም ተስፋ ማድረግም የሰው ልጅ እውነታዎች ናቸው። አንዳንድ ሰዎች ብዙ ለማይዘልቁበት በሕይወታችን ውስጥ ይገባሉ። ነገር ግን ፍቅር ማለት ሁሌም ማሸነፍ አይደለም። ብቸኛው ሰው አሁንም መንፈሱ በጎ ነው።